ቁርአን ላይ የትኛው ቦታ ላይ ድልን አላህ ወደ ራሱ ነው የሚያስጠጋው የትኛው ቦታ ላይ ቁርአን ሱረቱል ሐሽር ላይ ወደ 5-6 ቦታዎች ስለ ድል አውርቷል ሁሉም ላይ አላህ Subhanahu Wa Ta'ala አላህ 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 እያለ ነው ጉዳዩን የሚጠቅሰው ማለት ነው ስለዚህ ድል ለአላህ ነው ወመን ነስሩ ኢላ ሚን ዒንዲላህ ሰው ሊለፋ ይችላል ሊደክም ይችላል ምናምን ነገር ዞሮ ግን የፈለገውን ያክል ሰው የፈለገውን ያህል በትምህርቱ በስራው በዕልም ፍለጋ እውቀትን ፍለጋ በሚያደርጉ ጉዞ በትዳሩ በልጆች ተርቢያ ማለት በቃ ኸይር ነገር አስቡ ሰው ሊያደርገው የሚችል ሊለፋለት ሊታገለት የሚችል ማንኛውም ነገር አስቡ በየትኛው መንገድ ሰው የሚዘነጋው የሆነ ፓርት አለ ያ ፓርት አላህ Subhanahu Wa Ta'ala ያልሞላው እንደሆነ ድል የሚባል ነገር በፍጹም ሊቀዳጅ አይችልም